አንድ አባባል አለ፣ መንገዶች ሁሉ ወደ ሮም ይወስዳሉ። ዛሬ ላይ ሆነን ስናያት ሮም በሚሊዮኖች የሚቆጠሩ ቱሪስቶች የሚተራመሱባት የፋሽን፣ የፒዛና የውበት ከተማ ናት። ነገር ግን ከዚህ ድንቅ ውበት ጀርባ በደም፣ በክህደት፣ በወንድማማቾች ግድያና ዓለምን በገዛ ግዙፍ ኃይል የተሞላ የ2700 ዓመታት ታሪክ ተደብቋል። ሮም በአንድ ጀንበር አልተገነባችም። ሮም የተገነባቸው በጀግኖች ሰይፍ፣ በሊቃውንት ጥበብና በአምባገነኖች ጭካኔ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ከሁለት ተኩላ ካሳደጋቸው ሕፃናት አፈ ታሪክ ተነስተን ዓለምን እስከ ቀየረው ታላቁ የሮማውያን ስልጣኔ አልፎም እስከ ዛሬዋ ዘመናዊ ከተማ ድረስ ያለውን የማትሞተዋን ከተማ ሙሉ ታሪክ እንቃኛለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። ታሪኩ የሚጀምረው ከክርስቶስ ልደት በፊት በ753 ዓመተ ዓለም ነው። አፈ ታሪኮች እንደሚሉት ሮም የተመሰረተችው በሮሙለስና ሬሙስ በተባሉ መንታ ወንድማማቾች ነው። እነዚህ ሕፃናት አጎታቸውን ሊገላቸው ወንዝ ውስጥ ቢጥላቸውም አንዲት ተኩላ አድና አሳደገቻቸው። ሆኖም የሮም መሰረት ገና ከጅምሩ በደም የተጻፈ ነበር። ከተማዋን የትን መስረት በሚል በተነሳ ጠብ ሮሙለስ ወንድሙ ሬሙስን ገደለው። ከተማዋን በእርሱ ስም ሮም ተባለች። ከአፈ ታሪኩ ወጣ ስንል ግን ሮም በጣሊያን ባህረ ገብ መሬት ላይ ከነበሩ ትናንሽ የገበሬ መንደሮች እየተፈጠረች ነበረች። መጀመሪያ ላይ በነገስታት ትተዳደር የነበረች ቢሆንም በ509 ዓመተ ዓለም ሮማውያን አምባገነን ንጉሳቸውን ገልብጠው ዓለምን የለወጠ አዲስ ሥርዓት መሰረቱ። ሪፐብሊክ ወይም የህዝብ ጉዳይ የተሰኘውን መንግስት አቋቋሙ። ስልጣን በአንድ ሰው እጅ ላይ ሳይሆን በሴኔቱ እጅ ወደቀ። ይህ ዲሞክራሲያዊ ለውጥ ለሮም ወታደሮች ለመሞት የሚያበቃ ምክንያት ሰጣቸው። የሚዋጉት ለንጉሥ ሳይሆን ለሀገራቸው ክብር ሆነ። ሮም ዓለምን የገዛችው በዲፕሎማሲ ሳይሆን በብረትና በደም ነው። የሮም ምስጢራዊ ኃይል ዘሌጊዮን ነበር። እነዚህ ወታደሮች ተራ ተዋጊዎች አልነበሩም፣ ፕሮፌሽናል እንጂ። በቀን 30 ኪሎ ሜትር በከባድ ሸክም መጓዝ ነበረባቸው። ማምሻውን ደግሞ ወዲያውኑ ምሽግ መገንባት አለባቸው። ሮማውያን እንደሚሉት የሮም ወታደር የሚዋጋው በሰይፉ ብቻ ሳይሆን በአካፋውም ጭምር ነው። ነገር ግን ለሮም መስፋፋት ትልቁ ፈተና የሆነባት በሰሜን አፍሪካ የምትገኘው ኃያሏ የንግድ ከተማ ካርቴጅ ነበረች። ጄኔራል ሃኒባል የሮምን ሕልውና የተፈታተነ አስፈሪ ጠላት ነበር። ሃኒባል ዝሆኖችን አስከትሎ የአልፕስ ተራሮችን በማቋረጥ ሮማውያንን በገዛ ቤታቸው ጨፈጨፋቸው። ሮም አለቀላት ተብሎ ነበር። ነገር ግን የሮማውያን ትልቁ ጥንካሬ ማሸነፍ ሳይሆን አለመሸነፍ ነበር። የሞቱትን ወታደሮች በአዲስ ተኩ፣ ስልታቸውን ቀየሩ። በመጨረሻም ካርቴጅን እንደመሰሱ ከተማዋን አቃጥለው መሬቷ ላይ ጨው ዘሩባት። ሜዲትራኒያን ባህር የሮም የግል መዋኛ ገንዳ ሆነ። ሮም ሀብታም ስትሆን ሙስናና የስልጣን ጥማት አደገ። ሪፐብሊኩ እየፈራረሰ መጣ። በዚህ ቀውስ ውስጥ አንድ ሰው ጎልቶ ወጣ፣ ጁልየስ ቄሳር። ቄሳር ጎበዝ ጀነራልና ድንቅ የህዝብ ግንኙነት ሰው ነበር። ጋውልን ወሮ የሮምን ግዛት በእጥፍ አሳደገ። ነገር ግን ሴኔቱ ፈራው። ጦሩን በትኖ ወደ ሮም ብቻው እንዲገባ ታዘዘ። ቄሳር ግን ታሪክን የለወጠ ውሳኔ ወሰነ። ዕጣው ተጥሏል በማለት ጦሩን ይዞ ሮምን ተቆጣጠረ። ራሱን የዕድሜ ልክ መሪ ብሎ ሰየመ። ነገር ግን ሮም ንጉሥ ትጠላለች። ቀኑ ማርች 15 44 ዓመተ ዓለም ነው። ጁልየስ ቄሳር በሮም የፖለቲካ ማማ ጫፍ ላይ ደርሷል። ራሱን የዕድሜ ልክ አምባገነን አድርጎ የሾመው ቄሳር በሕዝቡ ዘንድ እጅግ የተወደደ ቢሆንም በሴኔቶቹ ዘንድ ግን ስጋት ፈጥሮ ነበር። ይህ ሰው ንጉሥ ሊሆንብን ነው፣ ሪፐብሊካችንንም ሊያጠፋ ነው ብለው አሰቡ። ስለዚህ አንድ መፍትሄ ብቻ አገኙ፣ ሞት። ቄሳር ወደ ሴኔቱ አዳራሽ ሲገባ ጠላቶቹ ከበቡት። የመጀመሪያውን ምት ያሳረፈው ካስካ የተባለው ሴኔት ነበር። ቄሳር ደም እየፈሰሰው በጀግንነት ራሱን ለመከላከል ሞከረ። 23 ጊዜ በጩቤ ተወጋ። ነገር ግን የቄሳርን ልብ የሰበረው የጩቤዎቹ ሕመም አልነበረም። ከገዳዮቹ መሃል የራሱ የቅርብ ጓደኛ እንደ ልጁ የሚያየው ማርከስ ብሩተስ ጩቤ ይዞ ሲመጣ አየው። ቄሳር መከላከል አቆመ። የለበሰው ልብስ በፊቱ ላይ ሸፍኖ በሕይወቱ የመጨረሻ የሆኑትን ቃላት ተነፈሰ። አንተም ብሩተስ። ቄሳር
በጠላቶቹ ሐውልት ስር ወደቀ። ይህ ግድያ ሪፐብሊኩን አፍርሶ የሮምን ንጉሣዊ ዘመን ወለደ። የቄሳር የማደጎ ልጅ አውግስጦስ የመጀመሪያው የሮም ንጉሠ ነገሥት ሆነ። ይህ ዘመን ፓክስ ሮማና ወይም የሮም ሰላም በመባል ይታወቃል። ሮም ከብሪታንያ እስከ ግብጽ፣ ከስፔን እስከ መካከለኛው ምስራቅ ተንሰራፋች። በዚህ ዘመን ኮሎሲየምን የመሳሰሉ ግዙፍ ሕንፃዎች ተገነቡ። ወደ አንደኛው ክፍለ ዘመን ስንመጣ ሮማውያን አንድን ነገር በሚገባ ተረድተው ነበር። ሕዝብን ለመቆጣጠር ከፈለክ ዳቦና መዝናኛ ስጠው። የዚህ ፍልስፍና ከፍተኛ ማሳያ ደግሞ ታላቁ ኮሎሲየም ነበር። ከ80,000 ቶን በላይ በሚሆን ድንጋይ የተገነባው ይህ ግዙፍ ስታዲየም እስከ 50,000 የሚደርሱ ተመልካቾችን ማስተናገድ ይችል ነበር። ነገር ግን እዚህ ውስጥ የሚካሄደው ስፖርት ጎልፍ ወይም የእግር ኳስ አልነበረም፣ የሞትና የህይወት ጨዋታ ነበር። በዚህ አሸዋ ላይ የጦር ምርኮኞች፣ ባሮችና ዝናን የፈለጉ በጎ ፈቃደኞች ግላዲያተሮች ሆነው እርስ በርስ አሊያም ከተራቡ አንበሶችና ነብሮች ጋር እስከ ሞት ድረስ ይዋጋሉ። ኮሎሲየም ከእስሩ ልክ እንደ ሸረሪት ድር የተወሳሰቡ መሿለኪያዎችና አሳንሰሮች ነበሩት። አውሬዎቹ ድንገት ከመሬት ስር ብቅ ሲሉ ተመልካቹ በደስታ ይጮኻል። ከዚህም በላይ ሮማውያን ሜዳውን በውሃ በመሙላት ትላልቅ መርከቦችን አምጥተው የባህር ላይ ውጊያ ጭምር ያካሂዱበት ነበር። ሞት በሮም ትልቁ የመዝናኛ ኢንዱስትሪ ነበር። መላው ዓለም በሮም እግር ስር ወደቀ። ነገር ግን ምንም ነገር ለዘላለም አይኖርም። ከሦስተኛው ክፍለ ዘመን ጀምሮ ሮም በውስጥ ሙስና፣ በኢኮኖሚ ውድቀትና ከውጪ በሚመጡ የባርባሪያን ጎሳዎች ወረራ መዳከም ጀመረች። ግዛቷን ለማስተዳደር ስለከበደ ምስራቅና ምዕራብ ተብላ ለሁለት ተከፈለች። በመጨረሻም በ476 ዓመተ ምህረት የምዕራቧ ሮም በወራሪዎች እጅ ወደቀች። ታላቋ ሮም ፈረሰች። ሮም ከወደቀች በኋላ ለዘመናት የፍርስራሽና የከብቶች ማሰማሪያ ሆና ቆይታለች። ይሁን እንጂ የካቶሊክ ቤተክርስቲያን ማዕከል በመሆኗ የጳጳሳት ከተማ ሆና እንደገና ማንሰራራት ጀመረች። በ15ኛውና 16ኛው ክፍለ ዘመን የህዳሴው ዘመን ሲመጣ ሮም ዳግም ተወለደች። እንደ ማይክል አንጀሎና ራፋኤል ያሉ ታላላቅ ጠቢባን ከተማዋን ወደር በማይገኝለት የኪነ ጥበብ ሥራ አስጌጧት። የቅዱስ ጴጥሮስ ባዚሊካና ሲስቲን ቻፔል የሮምን አዲስ ግርማ ሞገስ ለዓለም አሳዩ። ሮም የጦር መሳሪያዋን በብሩሽና በቅርጻ ቅርጽ ቀየረች። በ1870 ዓመተ ምህረት ሮም የተዋሃደችው ጣሊያን ዋና ከተማ ሆነች። በ20ኛው ክፍለ ዘመን በፋሺስቱ መሪ ቤኒቶ ሙሶሊኒ ስር ሁለተኛውን የዓለም ጦርነት ብታሳልፍም ዳግም ከጦርነት አመር ተነስታለች። ዛሬ ሮም ክፍት የሆነ የዓለም ትልቁ ሙዚየም ናት። ጥንታዊ ፍርስራሾች ከዘመናዊ ሱቆች ጎን ለጎን ቆመዋል። በትሬቪ ፋውንቴን ሳንቲም የምትወረውሩ ከሆነ ወደ ሮም ዳግመኛ ትመለሳላችሁ የሚል እምነት አለ። ሮም የአንድ ሀገር ዋና ከተማ ብቻ አይደለችም። ሮም የሰው ልጅ ስልጣኔ መጀመሪያ፣ የውድቀትና የዳግም መነሳት ያው ምስክር ናት። አምባገነኖች መጥተው ሄደዋል፣ ግዛቶች ፈርሰዋል፣ ዘመናት ተቀያይረዋል። ሮም ግን አሁንም ቆማለች። ለዚህም ነው የማትሞተው ከተማ የተባለችው። ተመልካዮቻችን ይህንን የሮም ታሪክ እንዴት አገኛችሁት? ከሮም ታሪክ ውስጥ በጣም የሚገርማችሁ የትኛው ዘመን ነው? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉት ኮሜንት ላይ መጻፉን አይዘንጉ። ለቻናሉ አዲስ ከሆኑም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይም በሌላ ቪዲዮ እስከነገናኝ ድረስ መልካም ሁሉ ተመኘን። ቻው።